አሰላም አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው ጁማ? እንዴት እያረጋችሁ ነው? እኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ አማን ነው። ዳተሳላችሁ አልሐምዱሊላህ። ጁማ እንዴት እያረጋችሁ ነው? እኛ ያው ጁማ በዚህኛው ነው የምናከብረው። እችን በመሰለች ኮባያና ይሄን በመሰለ ፌርሙዝ በቃ ለኢትዮጵያ እንደው የሚመች ፌርሙዝ መጥተዋል። ሞኝ ሆናቸው ሶስት በኢትዮጵያማ አሁን 1500 ነው 3000 ያሉ ትልቁን ፌርሙዝ ማለት ነው። እና እሱን ከምትገዙ ደግሞ ያው እነዚህ በ40 ብር እነዚህን ያው ምርጥ ናቸው። ያው ለእያንዳንዳቸው ደግሞ ሁለት ኩባያ አላቸው። አይታችኋል። ይሄ ወደዚህኛው ነው። ይሄ ደግሞ የዚህኛው ነው። በቃ ኖሮ በዘዴ እኮ መኖር ይቻላል። ሙላዚም 3000 እና 4000 ፌርሙዝ ማውጣት እንደ ድሮ በእንትን በጀበና ፍልቶ መሄድ ነው። ፌርሙዙ ቀርቶ ማለት ነው። አሁን ፌርሙዝ ትልቁ ፌርሙዝ ከተባለ ስንት 3000 ነው የሚገዛ ተባልኩኝ። ስለዚህ እኔ ደግሞ በአቅሜ እነዚህን ያው አንድ ለቡና አንድ ለሻይ ማለት ነው እነዚህን ገዛዝቼ በቤቴ ዘና ፈታ። ያው ፀጉሬ ደግሞ አጭር ስለሆነ ያው ምርጥ ፀጉር ነው። ያው ፀጉራቸው አዲስ ስለሆነ በርካሽ ዋጋ እሺ፣ እንዳትቸገሩ። ያው ፀጉር ቢኖር ባይኖር መጨነቅ ድሮ ቀርተዋል። እችን እየገዛችሁ ምንም ብዙ ወጪ አይባልም። እሺ በትንሽ ወጪ ነው የሚያካሂደው ማለት ነው። ፀጉር እንደኔ የሌላችሁ አትቸገሩ እላችኋለሁኝ። ያው እንደዚህ ሰርታችሁ የፈረስ ጭራ ማለት ነው። እሷን ለብሳችሁ ቡትን ዣ በሉ በቃ። እና እንዴት ናቸው? ተረፈ ማን ናቸው ወይ? ያው በተለይ ደግሞ አዲስ ጎጆ ለምትወጡ ለአዲስ ባለትዳሮች ማለት ነው። ኑሯችሁን አታባክኑት፣ ብራችሁን ያዙ። አግብተው የወለዱ 1 2 3 ያሉ ደግሞ እነሱ እንኳን አዚ ችግር የለውም እና አያምሩም እንዴ? ያው ፀጉራችሁ አጭር ለሆነ ባለትዳር ደግሞ ለሆናችሁ እንትን አትበሉ፣ አትቸገሩ፣ አትጨናነቁ። እሺ እንዴት ይኖራለው? በምን እሰራለሁ? በምን እበላለሁ? ምን እጠጣለሁ? አትበሉ። ፈጣሪ ነው የሚያውቀው። ኖሮን ደግሞ እናንተ በዚህኛው ሞድ እንደኔ ማለት ነው ቀለል አድርጋችሁት። እኔ አሁን ያው በዚህኛው ነው አገር ስገባ አፍልቼ መጣጣው ማለት ነው። በእነዚህ ፌርሙዝ ነው የምላረገው። የምን መጨነቅ ነው? የምን እንትን ነው? ፀጉርም ያው ፀጉር የለኝም ብላችሁ አታስቡ። ምርጥ ፀጉር ያው ከፀጉር የምንትናንሳል። እኔ እኮ እዚህ ሚዲያ ላይ ሲወጡ ፀጉራቸውን የቂጣቸውን ደርሰዋል። የእነሱን አይቼ የኔን ፀጉር እንዴው ፈጣሪ ረስቶት ነው ወለ ምን ሆኖ ነው ብዬ ሁሌ ማማረር ነበርኩ። ለካ ይሄን ለብሰው ነው ዣ ብትን ይላሉ። እኔ አሁን ነው የነቃው። ማይንገረኝ አሁን ለካ ቲክቶክ ስላይ ደረስኩባችሁ። መቼ ብትነግሩኝ ይሻላችሁ ነበር። ነፍሳችሁ አይማርም። እና እንደዚህ እያረጋችሁ እኔማ አልደብቅም፣ ይኸው ይነግራችኋለሁኝ። እሺ ልትቸገሩና ልትስቃዩ አልፈልግም። ስለሆነ እንደዚህ ፌርሙዞችን ያው አንዱን የቡና አንዱን የሻይ አድርጋችሁም በቃ እንግዳ ሲመጣ አንዴ ባልየው ይተው አንዴ ምስቲቷ ትተው ለእንግዳው ማለት ነው። እንደዛ እያረጋችሁ ኑሮን በዘዴ መክፋት ትችላላችሁ። ሙላዚም ግዴታ አገር ኑ አትምጡ እንመጣለን ስትሉ አትምጡ፣ ኑሮ ተወዷል፣ ምን ልሰሩ ትመጣላችሁ ስትባሉ እንዳሰሙ። ማንም ነገር በእጃችሁ ነው ያለው። እንዳረጋችሁት ነው የሚሆነው ኑሮ ማለት ነው። ካካበዳችሁት ይካበዳል፣ ካቀለላችሁት ይቃለላል። በቃ ሁሉም ነገር ማካበድ ሳይሆን ማቅላል ነው። ለምን ሞት ሲመጣ እኛ በከባድ ሳይሆን ምንም ሳይለን ሳያስፈቅደን ምን ሳይለን አንስቶን የሚሄደው ማለት ነው። ይሄ ያላችሁ ቆይ ቦታ አስገቡ፣ ተርቲብ አድርጉ የሚለን ነገር ስለሌለ እኛ ደግሞ ኖሮንም ጊዜ መስጠት ላስብበት ማለት አስፈላጊ አይደለም። የተወሰነ ለተንቀሳቀሱበት ብር ካላችሁ አገር ገብታችሁ ኑሯችሁን እንደዚህ ያረጋችሁ በእንደዚህ አይነት ኮፕ
እስከሚያልፍ ያለፋል እንደተባለ ያው አያታምርም። እቺ ለሻይ ትባል፣ እችኛዋ ደግሞ ለቡና ትባል። በቃ በቂ ነው። የምን ማካበድ ነው? ኑሮን እንደዚህ በዘዴ ይዛችኋት ለመኖር ሞክሩ እላችኋለሁ። ምንም እንትን ማለት ማካበድና ከሰው ጋር መወዳደር ከሰው ጋር መፎካከር ተገቢ አይደለም። ያው ፀጉራችሁ አጭር ሲሆን እችኛዋ ወጣ ስትሉ ማለት ነው ከሰው ጋር ለመመሳሰል ከሰው ጋር አንድ ለመሆን ይሄን ፀጉር በስትሆኑ የራሳችሁን ፀጉር ተጠቀሙ። ውጭ ስትሆኑ ደግሞ ወጣ ስትሉ እችን ፌርሙዙንም በስትሆኑ እችን ተጠቀሙ። ወጣ ስትሉ ደግሞ ሌላውን አድርጎላችኋለሁኝ። ኑሮ እንዳረጋችሁት ነው እንጂ እነሱ እንዳረጋችሁ ለመሆን አትሞክሩ። እናንተ በእናንተ እጅ ነው ያለው፣ በእጃችን ነው ያለው። እንዳረግን ነው እኛ በቃ በአቅማችን ማረግ ያለብን ማከናወን ያለብን እንጂ ግዴታ ጣራ ማያት አላቅማቸው ጥሬ መቃማቸው እንደሚባል አላቅማችን መንጠራራት አላቅማችን ደግሞ እንትን ማለት ማስገደድ ነፍስያችን ተገቢ አይደለም፣ ኃጢአት ነው። አባቱ አንድ ሰው በሚችለው አቅሙ በሚችለው ሁኔታ ማጓዝ ነው ያለበት እንጂ የማንችለውን ነገር ለነፍስያችን አምጥተን ስናሸክማት እኛም ደግሞ ስንሞት ሁላችን ነፍስያን በእኛ ላይ ሀቅ አላት ለቦታውን ማድረግ ተገቢ አይደለም እላችኋለሁኝ። እንደዚህ እያረጋችሁ ይሆን አሁን ለኢትዮጵያ እያዘጋጀሁት ነው። ኢትዮጵያ ስገባ ኑሮ የምገፋው በዚህ ሁኔታ ነው። የምን ሸንቀጥ የምን ምንቅር። እሺ በቃ ኑሮዬን ቀለል አድርጌ ለመኖር ነው መሞክረው እንጂ በከባት አይደለም። በቀላሉ ስለ ሰው ሳይሆን ስለ ራሴ ነው። ለእኔ ኑሮ ማንም አይኖርም። ለማንም ኑሮ ደግሞ እኔ አልኖርለትም። ስለ ሰውን ትተን ስለ ራሳችን ብቻ አስበን ጠንክረን እንደዚህ እያን ደግሞ ያልፋል። ማያልፍ ነገር የለም። ሁሌም እንደዚህ ሆነን አንቀርም። ለውጥ በራሱ ጊዜ ይመጣል። ለሰው ልጅ ምንድን ነው ዋና አላህን ማመስገን፣ ስንበላም ባንበላም እሱን ደጋግመን ማመስገን አለብን። እሱን ስናመሰግነው ይጨምርልናል። እሱን ካማረር ነው ደግሞ ይጨምርልናል፣ ያለውንም ያነሳብናል። ስለዚህ እንደዛ ሳይሆን በቃ አላህን አመሰግነን ባለን ነገር አልሐምዱሊላህ ወለከል ሐምድ ወለከል ሽኩር እያን ኑራችሁን እያጣጣምን መኖር ነው ያለብን እላችኋለሁኝ ውድ እህቶቼ። ሁላችሁም ደግሞ ቪዲዮ ሲደርሳችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱት። የመዳማ ቅመም ነኝ፣ አበረታቱኝ፣ ዝም አትበሉ እላችኋለሁኝ። ባለኝ ነገር ደግሞ እኔ እንደዚህ በቃ ለራሴ ያሰብኩትን ለራሴ ያቀድኩትን ለራሴ ይሆነኛል፣ በዚህኛው ቢሆን በዚህኛው መኖር እችላለሁ ብዬ የሞከርኩትን ነገር እንደዚህ ያካፍላችኋለሁ። እናንተ ደግሞ ኮሜንት ላይ አስቀምጡልኝ ያላችሁ። እናንተ ያኔ አይሆንም ይሆናም ብትሉም እኔ አልሰማም። ለምን የራሴ ህይወቴ የግሌ ነው። ህይወቴ ጋር አይደለችም። ህይወት የግል ነው። አገር ነው የጋራ። ስለዚህ እናንተ ደግሞ ከተመቻችሁ እናንተ ሞክሩት፣ ካልተመቻችሁ ደግሞ ባላችሁበት እውቀት በራሳችሁ እውቀት ተንቀሳቀሱ። ላይክና ሰብስክራይብ ደግሞ እንዳትረሱ። ሁላችሁም ቪዲዮ ሲደርሳችሁ አበረታቱኝ እላችኋለሁኝ ውድ እህቶቼ። ሁላችሁም በላይክ ቪዲዮን በማጫወት በቃ እንደው ባያደርሳችሁ ራሱ ስልኩን ከፍታችሁ ሊቀቁት ሰውርቶ ይጨርስ ማለት ነው። እና እንደዛ ነው የምላችሁ ውድ እህቶቼ። በርቱልኝ፣ ኑሩልኝ። ከሰው ቤት ስቃይ ከሰው ቤት ፊት መቆም በጣም ከባድ ነው። በቃ እንደዚህ እያደረግን ራሳችን ለራሳችን በቤታችን ፈታ እያን ከሰው ቤት መኖር ይሻላል። በቃ እንደዚህ በራሳችን ቤት ሞቅ ደመቅ እያደረግን በአቅማችን አክን ከመዳን ቤት ወጥተን የራሳችን ቤት እንድንኖር በተስፋ በትህትና እጠይቃችኋለሁኝ። ያላቅማቸው ሰውን በአቅማችን አክል ጠንከር ጀንተል ብለን ለመስራት እንሞክር። አገርንም መግባት እንዳንፈራው ተወልደን ያደግንበት ሀገር ነው። ኑሮ ተወደደ ተቃጠለ እኛን የሚመለከተን ነገር የለም። የፈጠረን አላህ ነው። የሚያበላን የሚያጠጣም እሱ ነው። ለእኛ ምን እንዳያዘጋጀልን አናቅም። እኛ ብቻ ሰበብ ነው የምናደርሰው እንጂ
ራዚቁ እሱ ነው። በቃ ሁሉንም ነገር ደግሞ ውድ የሆነው በወንጀላችን አክል ነው። እርስ በራሳችን እኛ ስለኛ እንዴት ነው የምንተሰባሰበው? እንዴት አስተሳሰብ፣ እንዴት እዝነትስ አለን እርስ በራሳችን ብለን እንትን ማለት አለብን። የኑሮ ውድነት ምናምን በላውን ራሳችን ነው ያመጣ ነው። ለምን እርስ በራሳችን ጨካኝ ነን፣ እርስ በራሳችን ምቀኛም ነን። ማንም ለማንም ሊያልፍለት አይፈልግም። በዚህ የተነሳ እንደውን አላህ አልቀጣንም። እና በተረፈ በጣም አመሰግናቸዋለሁኝ። በኮሜንት አስቀምጡልኝ እላቸዋለሁኝ። እነዚህ ፌርሙዞች ደግሞ ኬት እንዳመጣዋቸው እነግራቸዋለሁ። የተመቻችሁን ነገር ከሆነ ኮሜንት ላይ አስቀምጡልኝ እላቸዋለሁኝ። በተረፈ መልካም ጁማ ለሁላችሁም። ሰላም አለይኩም ወረህመቱላሂ ወበረካቱ።